ስለ ሱመያና ስለ ሰይድ የተጨነቃቸው እንግዲህ ታርቀዋል። ኢድ ሙባረክ በዚሁ አጋጣሚ ማለት ነው። ያው ባህልን አብረው ላይ ያሳልፉት ማለት ነው። እኔ ግን በነገራችን ላይ እነዚህ ሰዎች ግን ፕራንክ እየሰሩ ነው ምናምን ብዬ እየተወዛገብኩኝ ነው። ከምሬ ነው የምላችሁ። ለምን እንደሆነ ታውቃላችሁ? ማለቴ ማለት አሁን ባህል ሲመጣ ሆን ብለው ጠብቀውን አላውቅም ብቻ ማለት ነው። እኔ ዩቲዩበሮችን በነገራችን ላይ ማመን አቆሚያለሁ። ከአሁን በፊት ታስታውሳለሽ? ብሬክስ ሀበሻዊን ለምሳሌ ቶፊቅን ብንል ብሬክስ ሀበሻዊ እንደዛ ከሚስቱ ጋር ሆኖ አንዘውም በጾሙ የኛ ጾምም ነበር የሙስሊሞችም ጾም ነበር እና ብዙዎች በጣም የተለያየ ነገር እየተናገሩ ነበር። ጾሙን ጥለን እኛ የእነሱ ነገር አስጨንቆን ስለእነሱ ነበር ብዙ ነገር ስንል የነበረ ማለት ነው። እና እኩሉ በቃ በጣም ብዙ ነገር እያለ ነበር። ስለዚህ ፕራንክ ነው ሲሉ እኔ ማመን ከዛን ወዲህ እኔ ዩቲዩበሮች ማመን አቁሜያለሁ ማለት ነው። ስለዚህ አሁንም ሰይድና ሱመያ በነገራችን ላይ ቻናላቸው ቀዝቅዞ ነበር። ይሄን ታውቃላችሁ አይደል ጋይስ? ቻናላቸው ቀዝቅዞ ስለነበረ ስለዚህ ዩቲዩብ ደግሞ ታውቃላችሁ ስንት ብር እንደሚከፍላቸው ማለት ነው። የመንግስት ሰራተኛ የማያገኘውን ወይንም አንድ የባንክ ቤት ማናጀር የማያገኘውን ነው የሚያገኙት አይደል እንዴ? ለዛ ስለሆነ ነው ብዙዎች ጨልለዋል። አሁን የቡታጅራ ዩቲዩበሮች እውነት ለመናገር የሚሰሩትን ራሱ አያውቁም። ለተመልካችም ክብር የላቸውም ምንም የላቸውም። እነሱ ደስ እንዳላቸው ነው የሚሰሩት። እና ምን ልላችሁ ፈልጌ ነው? ዩቲዩብ ያው ደህና ብር ነው የሚከፍላቸው እና ከዚች ከአዩ ጋርም ተመካክረው ምናምን እንዳይሆን። ምክንያቱም አሁን እቺ አዩ ራሱ ከምር ስትናገር እኮ ልክ በቃ በቃ የሰማንያ ባሏ የስንት አመት ምናምን አስመስላ ነው የምታወራው። ሞራል የሚባል እኮ የላትም። በነገራችን ላይ ይቺ አዩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንግዲህ ለመላው የሙስሊም እምነት ተከታዮች በሙሉ ኢድ ሙባረክ ብለናል ማለት ነው። እንግዲህ ያው ነገ በዓላችሁ ነው ማለት ነው። ባህላችሁን እንግዲህ በሰላም እንድትፈቱት ምኞታችን ነው ማለት ነው። እንግዲህ ያው የኛም አንድ አስራ ምናምን ቀን ይቀረናል ትላላችሁ። አዎ እየተዳረስን ነው። እግዚአብሔር ብቻ ሰላሙን ያምጣልን ማለት ነው። እና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ማሮቹ ፍቅሮች እንዲሁም ሰብስክራይብ ስለምታደርጉ ከልብ እናመሰግናለን። ሶ ግን ድክም ብሎኛል ታውቃላችሁ። ወገቤ ራሱ ተሰብሯል። የመዳም ስራ የፈጣሪ ያለሽ። እኛ እኮ እንደዚህ ያልን እየሰራን ራሱ እኛን አታሳድጉንም። እኔ ግራ ግብት የምትሉኝ ማለት ነው። የእኛን ቻናል ግን ለምን እንደማታዩ አላውቅም። እና እላችኋለሁ ኤኒዌይ ስለመጣሁበት ልሄድ ማለት ነው። እናንተ ማለት ነው መቼም እንትን አትሉም። እና ስለ ሰይዶና ስለ ሱመያ እንግዲህ ሰይድና ሱመያ ባህልን አብረው ሆነዋል እየተባለ ነው ማለት ነው። በነገራችን ላይ እኛ ደስ ይለናል። አይከፋንም ደስ ይለናል እንጂ እኛ ምንም እንትን አይለንም። እና እንግዲህ ታውቃላችሁ ስለነ ሱመያና ስለነ ሰይዶ ስለ እየተጨነቃችሁ እንግዲህ የወለደ መቼም አይጣላም ማለት ነው። እና ደግሞ በሙስሊሞች እስከ 7 ማግባት ይቻላል ምናምን እያልኩኝ በጣም ብዙ ልጆች ኮመንት እየሰጣችሁኝ ነበረ ማለት ነው። ካላወቅሽ ለምን አትጠይቂም ምናምን እያላችሁኝ ነበር። እኔ በእኛ አይደለም በኢትዮጵያውያን ሴቶች ሙስሊሞች ሳይሆን በአረበኛ ነው። እኔ ሴት ቢስቲ ስለሰማኋት ነው። ስለማታዳምጡኝ ነው እንጂ እንደዚህ ብያለሁ። ግን ብዙን ጊዜ ሁሉንም ስለማትረዱ በነገራችን ላይ ኖርማል ነው። እና ምን ልላችሁ ፈልጌ ነው? ምን ላይ እንደሆኑ ታውቃላችሁ። በጣም ለረጅም ጊዜ እንግዲህ ፀብ ነን ምናምን ብለው ነበር። እኔ ግን ዩቲዩበሮችን አላምናቸውም ይቅርታ አድርጉልኝና ማለት ነው። ምክንያቱም አሁን ሁሉ ነገር በቃ ፎርጅድ ስለሆነ ማለት ነው። እና እንግዲህ እንደታረቁና እንግዲህ አዩ ምን እንደምትል ግራ አዩም ያው በረኪና እጠጣለሁ እያለች ነበረ ወደ ባህር ዳር ሲሄድ እኛ እየጠበቅን ነበር። አዩ በረኪና ተጥጣ ፌንት ትነቅላለች ብለን ወፍ የለም ውሸቷን ነው። የምን በረኪና ንክችም አላደረገች ጭራሹንማ ፋኖን አልፈራም አላለች። እኔ በጣም ነው ያሳቀችኝ ማለት ነው። እኔ ፋኖንም አልፈራም አለች። ከዛ ደግሞ ማለት ነው ወይኔ ፋኖን አልፈራም አላለችም እቺ ከንቱ። እዛ ደግሞ ምን እንዳለች ስሙማ ልንገራችሁ። ብሩን ፋኖ ሳይዘርፍበት ቶሎ ብለህ አለኝ ወደ እኔ ያስገባልኝ የቤት ኪራይ ሳትከፍል ነው ሄድክ ምናምን እያለች አያችኋት። እና አንዳንድ ሴቶች ግን ወንድ ልጅ ለጥቅም ነው የሚቀርቡት። ስለዚህ ሰይዶ ዝም ብሎ ነው ደግሞ ምንም ስነ ስርዓት የላትም። ይቅርታ አድርጉልኝ እና ይቺ እንትና ማለት ነው። ይቺ አዩ የምትባለው ወይኔ መረብ ናት። ልክ የስንት አመት ምናምን ትዳር አብሯት ያላት ነው የምትመስል በእውነቱ ከሆነ ማለት ስትናገር ምንም በቃ ለሰው ሞራል የሚባል ራሱ የላትም። ይቅርታ አድርጉልኝና ማለት ነው።
ስለዚህ አዩ አድቢ ነው የምለው እኔ ማለት ነው። አዩ ስነ ስርዓት ያዥ ትንሽ ስነ ስርዓት የሚባል አልፈጠረብሽም? ከሱመያ ጋር ስለሄደ ከአንተ እኮ በግ ይሻላል ምናምን ብላ አንድስ የሚያክል ሞክት በቅ ማለት ነው። እኔ እንደው ለባህል ልትሰጠው መስሎኝ ነበር፣ ለኤጥ ልትሰጠው መስሎኝ ነበር። ጭራሽ እሷ ስር ከበግ አትሻልም አንተ በግ ነህ ብላ ቁጭ እና አሁን ከዚች ጋር እንዴት ነው አብሮ የሚኖር? እንደዚህ እየሰደበችው እያዋረደችው። ለነገሩ ወንዶች እኮ ጥሩ ሴት አይፈልጉም። ይሄን ታውቃላችሁ አይደል? እኔ ሱመያ ሁሉ ነገሩ ይመቸኛል። ይቅርታ አድርጉልኝና ለምን እንደው ተላልፍ የመን እያለች ነው እኔ የምከታተላት። ያው አሁን የራሴን ዩቲዩብ ስከፍት ብዙ ዩቲዩበሮችን ተውኩኝ እንጂ ማለት ነው ሱመያን የመን እያሉ ነው የምከታተላቸው። እንደውም ከዩቲዩብ ሀ ብሎ የከፈተ እሱ ነው፣ የሱ ሳይዶ ማለት ነው። ማንም ከመክፈቱ በፊት እንደውም ለብዙዎቹ ጥሩ ነው እንዲያድጉ ይፈልጋል ምናምን። ለምሳሌ አሁን ሳባይች ስታመሰግነው እሰማለሁ በሱ ላይ ነው ከዚህ የደረስኩ ምናምን ምናምን ትላለች። እንዳሁኖቹ ዩቲዩበሮች አይደለም ሼር አድርጎልኝ ነው ምናምን ምናምን እያለች ነበር። ያሁኑ ዩቲዩበሮች ግን ታውቃላችሁ ስግብግቦች ናቸው፣ ቆሻሻዎች። ምክንያቱም ራሳቸው ካደጉ ሰው እንዲያድግ አይፈልጉም። በነገራችን ላይ አንድ አለ አብሪኮ የሚባል እየመረረ ዋጠው ማለት ነው። አብሪኮ የሚባል የሆነች ልጅ ነበረች የኛ ጓደኛ ከስደት ሄዳ ማለት ነው። እና ቪዲዮ እንስራ ምናምን ብላ ስትለው 10,000 ብር ክፈይኝ አላት። ብልግናው ማለት ነው። እሱ የፈመሰው በገነት በጅንጅብል ላይ ነው አይደለ? አሮች በዝንጅብል ነው የፈመሰው። ስለዚህ በጣም ባለጌዎች ናቸው የአሁኑ ዩቲዩበሮች፣ ስግብግብ በቃ። በተለይ እኛን እነሱን እኮ የምናሳድጋቸው ታውቃላችሁ። እኛ የመዳም ቅመሞች ነን እያየን እንጂ የእነሱን ፕራንክ አገቡ ተፋተው አረገዝኩ ወለድኩ ማን አባታቸው ነው የሚያይላቸው ማለት ነው። እኛንን የምናይላቸው ግን እነሱ ይሄን አይረዱንም ማለት ነው። እና እንግዲህ እንደዛ ናቸው። ስለዚህ ሰይዶ ነበረ ከሁሉም ዩቲዩበር የከፈተና ሰይዶ በጣም ጥሩ ሰው ነበረ ማለት ነው። እና ምን ልላችሁ ፈልጌ ነው ድሮ ነው የምከታተለው ሰይዶን። ስለዚህ ስነ ስርዓት ያለው ልጅ ነው። ይቅርታ አድርጉልኝ እንጂ ይቺ አዩ የምትባል እኔ ከየት እንዳመጣት አላውቅም። የምር ከየት ስነ ስርዓት የሚባል እኮ ጭራሽ የላትም። ጭራሽ እንዴት ሰው ስነ ስርዓት ይጎለዋል? ጭራሽ አለችስ ምንድነው ያለችው? ምንድነው ፋኖን አልፈራም አላለችም? እቺ ገልቱ ማለት ነው። ፋኖ አሁን በሷ ስም ይጠራል እና እሺ ፋኖ ምን ያርጋት? እዛ ብሩን አስገባልኝ ቶሎ ለፋኖ ሳይዘርፍህ እንዴ እና ያዩ ነገር በጣም ያስቃል። ለማንኛውም እኛ ሱመያና ሰይዶ እንዲታረቁ በጣም ደስ የሚለን የምር ሰይዶ ማለት ነው ቢታረቅልን በጣም ደስ ይለናል ከምነግራችሁ በላይ። እና ይሄን ያለው ነገር ማለት ነው ውዶቼ ፍቅሮቼ። ስለደከመኝ የማወራው ራሱ ጠፍቶብኛል ስላችሁ በለውና ይሄን ይመስል። ለማንኛውም ሰላማችሁ ብዝት ትረፍረፍ ይበልልኝ። ቻናሉ ከተመቻችሁ ሰብስክራይብ አድርጉኝ ማለት ነው። እና ይሄ ነው ያለው ነገር የኔ ምርጦች ምርጣሞች። በተረፈ እንግዲህ የሙስሊም እህቶችና ወንድሞቻችን እንግዲህ ጾማችሁን በሰላም እንድትፈቱት ከወዲሁ ምኞቴ ነው። ፈጣሪ ኢትዮጵያን ሰላም ያድርግልን። እኛም በሀገራችን እናንተም በሀገራችን ሁሉ የሰው ቤት የሰው ሀገር በጣም ከባድ ነው በእውነቱ ከሆነ ማለት ነው። ዝም ብለን ነው እንጂ ማለት ነው። እና ይሄ ሁሉም የሆነው ሀገር ሰላምና ሰላም ሲሆን ነው። ፈጣሪ ኢትዮጵያ ሀገራችን ሰላም ያደርግልን፣ ሰላሟን ይመልስልን። እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። እናንተ ተው ቻናል ሼር አድርጉልኝ። ባህር ላይ እየወጣ አይደለም ቻናሌ አይቆጥርም፣ ብር ራሱ እኮ አይቆጥርም ታውቃላችሁ። እግዚአብሔርን እኔ በየጊዜው ነው ቪዲዮ የምለቅ። በእርግጥ አይታይም 20 ሳንቲም 30 ሳንቲም ነው የሚቆጥር ቻናሌ። ለምን እንደሆነ አላውቅም። ሙሽኪላ ተው ሼር አድርጉልኝ እናንተ ቅንቅናሞች፣ ምድረ ቅንቅናም ሁላ ማለት ነው። ሼር አድርጉልኝ እስኪ ችግር አለው ትሸርቱልኝ። ተው ተንኩል ለማንም አይጠቅምም። ተው ግን የምር ምንድነው የምትይች ደግሞ እና በሉ ሰላማችሁ ይብዛ።